በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልትድን ትወዳለህን? በእግዚአብሔር አባታችን በኢየሱስ ክርስቶስ ፍጹም ሰላም በሁሉም ዓለም ያላችሁ በየቤቱ ሆናችሁ የምታዳምጡት በዚህ ሚዲያ የምትከታተሉ ሁሉ በእግዚአብሔር አባታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? ለእግዚአብሔር ፈቃድ ዛሬ መጻጉዕ ይባላል። መታሰቢያው የመጻጉዕ ቀን ነው። አብይ ጾም ከገባ አራተኛ ሳምንታችን አስቆጥረናል። ስለዚህ ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ምድር ላይ ለ33 ዓመት እየተመላለሰ በሚያስተምርበት ሰዓት ከሰራቸው ድንቅ ነገሮች ሁሉ አንዱ ዛሬ የተሰራበት ትልቅ ተአምር የተደረገበት የመጻጉዕ ቀን ነው። ቤተክርስቲያን ሁልጊዜ አብይ ጾምን በ8 ሳምንታት ከፋፍላ ለምእመናኖቿ ወይም ለልጆቿ ታስተምራለች። ዘወረደ ቅድስት ምኩራብ ብላ መጻጉዕ አራተኛ ሳምንት አስቆጥራ ታስተምራለች። ስለዚህ መጻጉዕ ማለት በሽተኛ ማለት ሲሆን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ ቤተሳይዳ የምትባል በኢየሩሳሌም አውራጃ 4 መመላለሻ መጠመቂያዎች ያሏት አንዲት የበጎች መሰማሪያ ቦታ ነበረች ይላል። እሷም ስሟ ቤተሳይዳ ይባላል። እቺ ቤተሳይዳ አስቀድመው ነቢያት ይጸልዩባት የነበረች አካባቢ ነች። ብዙ ድውያን የፈወሱባት የነበረች መጠመቂያ ናት። በኦሪት ጊዜ ከነ ሰሎሞን ጀምሮ በነ ነብዩ እግዚአብሔር ዳዊት በነ ነብዩ እግዚአብሔር ሰሎሞን በእነሱ ዘመን ጨምሮ ነቢያት ሁሉ የተገለገሉባት መጠመቂያ ቦታ ነበረችና ብዙ ድውያን ብዙ በሽተኞች የፈወሱባት ነበረ። ስለዚህ በዚህች ቦታ ብዙ ህመምተኞች በቤተሳይዳ የውስጥ ደዌ በሽተኞች ያለባቸው ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ህዝቦች ይተኙባት ነበረ ይለናል ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምረን እስከ 24 ድረስ ያለው ስለዚህ ታሪክ ይነግረናል ማለት ነው። ወገኖቼ በዚች መጠመቂያ ውስጥ ብዙ ድውያን ተኝተው በሚጠመቁበት ሰዓት እቺ መጠመቂያ ከዕለታት አንድ ቀን አልፎ የእግዚአብሔር መልአክ እየመጣ ይህንን ውሃ ይባርከው ነበረ። በሚባርከው ሰዓት ውሃው ከተናወጠ በኋላ ከበሽተኞች አቅም ያለው ቀድሞ የገባ ከማንኛውም ደዌ ይፈወስ ነበረ ይላል። ከማንኛውም ህመሙ ከለምጹም ሆነ ከውስጥ ደዌ ከዕውርነቱ ከልምሻነቱ ከተለያየ ደዌ ከያዘው ላይ ቀድሞ የገባው ሰው ተፈውሶ ይወጣ ነበር ይላል ወገኖቼ። ስለዚህ በዚያ ሰዓት ለብዙ ዘመናት ለ38 ዓመት ሰው አጥቶ የሚያነሳው የሚጥለው የሚያግዘው ሰው አጥቶ ታሞ የተኛ ሰው ነበረ። እሱም ማን ይባላል ሲባል የበሽተኛ ስም ነውና መጻጉዕ ይባላል ወገኖቼ። መጻጉዕ ይባላል። ይህ መጻጉዕ ለ38 ዓመት በዛ ቦታ የአልጋ ቁራኛ የደዌ ዳኛ ሆኖ የሚያገላውጠው አጥቶ በዛች በተኛበት አልጋ ላይ እነሆ ለ38 ዘመን ጠያቂ አጥቶ ሰው አጥቶ የሚጠይቀው የሚያሳክመው በጸበሉ ቦታ ወስዶ የሚያስጠምቀው በማጣቱ የተነሳ ለ38 ዘመናት በመከራ ቆየ ይላል። እግዚአብሔር አምላካችን ከዚህ መከራ ይፈውሰን። አሁን በዚህ ዘመን በየቤታቸው ጠያቂ ያጡ አለሁላችሁ የሚላቸው ሰዎች አጥተው የሚንገላቱ ቤት ይቁጠረው እጅግ ብዙ ናቸው ወገኖቼ። ተኝተው የአልጋ ቁራኛ የሚበሉት አጥተው የሚጠይቃቸው አጥቶ ሰው የናፈቃቸው ብርሃን የናፈቃቸው ደጅ የናፈቃቸው መንቀሳቀስ የናፈቃቸው ብዙ ሰዎች አሉ ወገኖቼ። እነዚህን ነው እግዚአብሔር የሚፈልጋቸው። እነዚህን እንድንደግፋቸው እነዚህን እንድንጠይቃቸው ነው እግዚአብሔር የሚፈልገው ማለት ነው። ስለዚህ በዚህ ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ አምላካችን በዛ ብዙ ድውያን ወዳሉበት ቦታ
ብዙ መከራ የሚቀበሉ ቦታ የእግዚአብሔርን መምጣት የመዳን ተስፋ ይዘው የሚመላለሱና በመዳን ተስፋ ላይ ያሉ ተስፋ ቆርጠው በዛ ቦታ ባሉበት ሰዓት በሚሄድበት ሰዓት ብዙዎቹ አቅም ያላቸውና ወገን ያላቸው ዘመድ ያላቸው እየተፈወሱ ይሄዱን ስለነበረ ያ ሰው ግን ተስፋ የቆረጠ ሰው በዛ ቦታ አልጋው ላይ ተጣብቆ ስጋው አልቆ አጽሙ ብቻ የቀረ አንድ መጻጉዕ የሚባል ሰው አገኘ ነው የሚለው። ተመልከቱ ወገኖቼ፣ በዚያ ሰዓት ጌታችን የኔና የናንተ ጌታ አምላካችን እግዚአብሔር ኢየሱስ ክርስቶስ አዛኝ ነው። አምላከ ነዳያን ወአምላከ ሕዙናን ተብሎ ተመስክሯል። የሚመሰገን አምላክ ነው። አምላከ ነዳያን አምላከ ሕዙናን። ተመልከቱ፣ የነዳያን የችጋረኞች አምላክ ያዘኑትን የሚያጽናና አምላክ ነው። ተመልከቱ፣ ደካሞችን የሚያበረታ አምላክ ነው። ለምጻሞችን የሚያነጻ አምላክ ነው። የተራቡትን የሚያበላ አምላክ ነው። የተጠሙትን የሚያጠጣ አምላክ ነው። ስለዚህ በዛ ቦታ ወገን የሌለው ሰው እንዳለ ተረዳ ነው የሚለው። አየ አወቀና ሂዶ በፊቱ ቆሞ አየው፣ ጠየቀው። ተመልከቱ፣ አሁን ወገኖቼ ልትድን ትወዳለህን ነው የሚለው የትምህርታችን ርዕስ። ልትድን ትወዳለህን አለው። ተመልከቱ፣ አሁን የታመመ ሰው በእውነት በፊቱ ቆሞ ልትድን ትወዳለህን የሚለው ሰው ማንም ሰው የለም። ምክንያቱም የታመመ ሰው መዳን ይፈልጋል። የታሰረ ሰው መፈታት ይፈልጋል። የተራበ ሰው መብላት ይፈልጋል። የተጠማ ሰው መጠጣት ይፈልጋል። ይሄ አያጠያይቅም ማለት ነው። እንዲሁ ስንመለከተው የሚያስጠይቅ ነገር አይደለም። የታመመ ሰው እንዲያድኑት ይፈልጋል። ይሄ የታወቀ ነው። ለምን ጠየቀው የሚለው ነገር በኋላ እንመጣበታለን ማለት ነው። የታመመ፣ የተጠማ፣ የተራበ፣ የታረዘ የሚፈልገው ነገር ይታወቃል ማለት ነው። ለታረዘ ልብስ ትለብሳለህና አይባልም። ልብስ ሲሰጡት ብድግ አድርጎ እግዚአብሔር ይስጥልኝ ብሎ አመስግኖ ይለብሳልና ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን የልብ አዋቂ ነውና ኩላሊትን መርምሮ የሚያውቅ አምላክ ነውና ሁሉን ቻይ አምላክ ነውና አምላካችን እግዚአብሔር ሰውን ሲሰጥ ሰውን ሲያድን አስፈቅዶ ነው ያለው። አስፈቅዶ ነው። ተመልከቱ፣ መዳን ትፈልጋለህን ባለው ሰዓት ይሄ ሰውዬ ምን አለ? አዎን ጌታ ሆይ መዳንማ ፈልጋለሁ አለ። መዳንማ ፈልጋለሁ። ምክንያቱም 38 ዘመን ጠያቂ አጥቶ የሚያበላው የሚያጠጣው አጥቶ በአልጋ ላይ ተኝቶ ነው የኖረው ሰውዬ። አልጋ ሰልችቶታል። ሰውነቱ ቆስሏል። የሚያገላብጠው አጥቷል። ተሸክሞ ወደ ጸበሉ መልአኩ መጥቶ ባናወጠው ሰዓት ቀድሞ የሄደ ሰው እንደሚፈወስ ይህ ሰው ያውቃል። አቅም አጥቶ ብቻ ዘመድ አጥቶ ወገን አጥቶ እዛ ውስጥ እንደተኛ ባለበሽተኛው ያውቃል፣ ጠንቅቆ ያውቃል። ስለዚህ ጌታ ሆይ አሁን መዳንማ እወድ ነበረ አለ። መዳንማ እወድ ነበረ፣ ነገር ግን እንሆ ውሃው በተናወጠ ሰዓት ቀድሞ የገባው ድኖ ይሄዳል፣ እኔ ግን አልበየ ሰብ አለ። አያችሁ፣ የሚረዳኝ ሰው የለኝም አለው። ጌታ በወቅቱ የ30 ዓመት ጎልማሳ ነበረና፣ ሁለተኛ የ5 ገበያ የሚያክል ህዝብ እጅግ ማዕበል የሆነ ህዝብ ይከተለው ስለነበረ ሲመለከተው ጎረምሳነቱ ማለት የ30 ዓመት ዕድሜ ያለው አቋሙ ትክክል ነው፣ አንስቶ ወስዶ ይነክረኛልና ይፈውሰኛል ብሎ በማሰቡ፣ ሁለተኛ ደግሞ የተከተለውን ህዝብ በማየት አድንቆ ብዙ ህዝብ እንደሚከተለው ስላየ ከጎረምሳዎቹ ወይም ከወጣቶቹ አንዱን ያዝልኝና ተሸክሞ ወስዶ ከዛ ባህር ከዛ ጸበል ቦታ ቢያስጠምቀኝ እፈወሳለሁ በማለት አልበየ ሰብ ብሎታል። ወገኖች ተመልከቱ። አሁን በዚህ ሰዓት ሰው የሌላቸው ሰዎች ብዙዎቹ በመከራ ውስጥ እንዳሉ የሚያመለክት ነገር ነውና ሁልጊዜ ሰዎች ረዳታቸው በየቤታቸው ወድቀው የሚኖር ሰዎች ብዙዎች አሉ። እግዚአብሔር አምላክ እነሱን ይፈውሳቸው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የኔና የናንተ ጌታ ይህንን ሁሉ መዓት ይህንን ሁሉ መከራ ተቀብሎ ለ38 ዘመናት የአልጋ ቁራኛ የደዌ ዳኛ መሆኑን አይቶ አዘነለት ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኔና ለናንተ የሚዘንልን ወገኖች፣ በእውነት በዓለም ያላችሁ ሁላችሁም መከራ የሌለው መከራ የማያገኘው ሰው የለም። በአሁን ሰዓት ያልታመመ ሰው የለም። ብዙ ታሟል። ቆሞ የሚሄደው እንዲሁ ለስሙ ነው እንጂ ሁሉም በውስጡ የታመመ ህዝብ ነው ያለው ማለት ነው። ያልታመመ ሰው የለም።
እግዚአብሔር አምላክ በመጻጉዕ ፊት የቆመው አምላካችን በእኛም ላይ በፊታችን ቆሞ ልትድኑ ትወዳላችሁን ይበለን እግዚአብሔር አምላክ። አዎ እኛ እንድንድን ይፈልጋል እግዚአብሔር። እኛ እንድንፈወስ ይፈልጋል እግዚአብሔር። ታመን እንድንንከባለል አይፈልግም እግዚአብሔር። አዎ በደዌ ዳኛ በአልጋ ቁራኛ እንድንቀር አይፈልግም። በፊቱ እንድንቆም ይፈልጋል። ግን ፈቃደኞች መሆን ያስፈልጋል። በቃ ለመዳን ፈቃደኛ መሆን። ተመልከቱ ወገኖች፣ ለመዳን ፈቃደኛ መሆን ያስፈልጋል። አሁን ያለው ነገር ሰው አዳኙን አለማወቁ ችግር ነው። አሁን የሰው ልጅ እየወደቀና እየጠፋ ያለው አዳኙን አለማወቅ ችግር ማለት ነው። ያዳነው አምላክ ከሰማየ ሰማያት የወረደለት አምላክ ከድንግል ማርያም የተወለደለት አምላክ የሞተለትን አምላክ ባለማወቁ ሌላ ቦታ ገብቶ ሲኦል መንገዶች ወደ ሲኦል መንገዶች እየተጓዘ ያለው ሕዝብ አዳኙን ባለማወቁ የተነሳ ነው። ወገኖች አልጋህን ተሸከምና ወደ ቤትህ ሂድ አለው። ወዲያውኑ ይሄ በደዌ ዳኛ በአልጋ ቁራኛ ለ38 ዘመን የተኛ ሰው ብድግ ብሎ አልጋውን ተሸክሞ ወደ ቤቱ ሄዷል። ክብር ለአምላካችን ይሁን። ይሄ ነው አዳኝ ማለት። አያችሁ፣ በቃሉ ፈዋሽ ቃል ብቻ ተናገር ያለው በማርቆስ ወንጌል ምዕራፍ 9 ላይ ያ መኮንን ልጁ በታመመችበት ሰዓት ወደ ጌታ ሄዶ ስለ ልጁ ህመም ሲናገር ታስታውሱ ከሆነ ስለ ልጁ ህመም ልጄ አመድ ላይ ወረውራታል፣ እሳት ላይ ይጥላታል፣ ነው እስከ ሞት ድረስ ያደርሰዋል አጋንንትና እባክህ ጌታ ሆይ ናና ልጄን ፈውስልኝ ባለው ሰዓት እመጣለሁ ሂድ አለው። በእኔ በቤቴ ጣራ ስር ልትመጣና ልትገባ አይገባኝም፣ እኔ ኃጢአተኛ ነኝ ያለ ያ መኮንን በፊቱ ተመልከቱ። በእግዚአብሔር እኔ ኃጢአተኛ ነኝ ባለ ሰዓት ቃል ብቻ ተናገር ልጄ ይፈወሳል አለ ያ መኮንን። አያችሁ፣ ትልቅ እምነት ያለው ሰው ነው። ቃል ብቻ ተናገር ልጄ ይፈወሳል አለ ያ መኮንን። እሱም ልጅህ አሁን ተፈውሶልሃል ባለው ሰዓት ልጁ ድኖ ተንቀሳቅሶ አግኝቶታል ማለት ነው። አምላክ ማለት እንደዚህ ነው። ተመልከቱ፣ አያችሁ፣ አምላክ ማለት ባለበት ሆኖ በቃል ተናግሮ የሚያድን ሰማይ ይሁን አለ ሰማይ ሆነ፣ ምድር ይሁን አለ ምድር ሆነ። ያ ሰማይና ምድር የተፈጠረበት እግዚአብሔር ጌታችን አምላካችን ኢየሱስ ቃል ነው። ቃል እግዚአብሔር ሆነ ያለው ማለት ነው። ቃል እግዚአብሔር ሆነ፣ ቃልም እግዚአብሔር ነበረ እንዳለው ሐዋርያው ቅዱስ ዮሐንስ በምዕራፍ 1 ላይ ተመልከቱ። ቃል እግዚአብሔር ውእቱ እግዚአብሔር ቃል እግዚአብሔር ውእቱ። ቃል እግዚአብሔር ቃል ነው፣ ቃልም እግዚአብሔር ነበረ። እርሱም የሰዎች ሕይወት ነው። የሰዎች ሕይወት ነበረ፣ ሕይወት ነው። ተመልከቱ፣ ቃል ብቻ ተናገር አለው። ቃል ተናገረ፣ ልጁ ተፈወሰ። መጻጉዕን መጣ፣ በፊቱ ቆመለት። ልትድን ትወዳለህን አለው። አዎን ጌታ ሆይ ልድን እፈልጋለሁ አለ። በአልጋህን ተሸከምና ወደ ቤት ሂድ አለው። ተመልከቱ፣ ያ ቀን ምን ነበረ? ሰንበት ወይም ቀዳም ስዑር የሚሏት አይሁድ ሰንበት ነበረች። የአይሁድ ሰንበት ነበረች ነው የሚለው መጽሐፍ ቅዱስም። ስለዚህ አይሁድ ደግሞ በሰንበት ወይም በሚያከብሯት ዕለት በዛች በቅዳሜ ቀን ሰዎች ምንም አይነት እንቅስቃሴ እንዲያደርጉባት ያችን ዕለት አይፈልጉም ነበረ። ወገኖችም አይፈልጉም ነበረ። ምን የሚል መጽሐፍ አላቸው? በኦሪታቸው ላይ በመጽሐፈ ኢሳይያስ በመጽሐፈ ኤርሚያስ ላይ ትንቢተ ኤርሚያስ ምዕራፍ 17 ቁጥር 24 ላይ እነሆ እንደዚህ የሚል ቃል አለ። እኔን ፈጽሞ ብትሰሙ ይላል። እኔን ፈጽሞ ብትሰሙ እግዚአብሔር እኔን ፈጽሞ ብትሰሙ በሰንበት ቀን በዚች ከተማ በሮች ሸክም ባትሸከሙ ጥሩ ነው ይላል። ተመልከቱ፣ ይህንን ሸክም በሰንበት ዕለት የትኛውም ስራ አውድማ ይገባሉ፣ አህያ ይጭናሉ፣ በሬ ያርሳሉ፣ በተለያየ መንገድ ስለሚያርሱ ያችን ሰንበት እግዚአብሔር 6 ቀን ሰርቶባት ዓለምን ሲፈጥር 6 ቀን ቆይቶ በሰባተኛው ቀን አረፈ። ስለዚህ እግዚአብሔር ያረፈባትን ዕለት ምንም አይነት ነገር ስራ እንዳይሰሩባት በኦሪታቸው ሕግ ተጽፏል። ይችን ቃል በዛን ሰዓት አስታወሱና መጻጉዕን 38 ዓመት በአልጋ ቁራኛ በደዌ ዳኛ ሆኖ በሚኖርበት ሰዓት ያልጠየቁት ድኖ በመነሳቱ ተቃወሙት ይላል። ተመልከቱ ወገኖች፣ ድኖ በመነሳቱ ጌታ በቃሉ አልጋህን ተሸከምና ሂድ ስላለው ብቻ ከህመሙ ነፃ ስላወጣው ማለት ነው። ከአልጋ ቁራኛነቱ ሰላም ስለላከው ማለት ወደ ቤቱ ወደ ወገኖቹ ወደ ተናፈቀው ህይወት ስለመለሰው አይሁድ ተመለከቱና አንተ ሰው አልጋህን ልትሸከም በሰንበት ቀን አይገባህም፣ ሰንበትን ልትሽራት አይገባህም ብለው ተቃወሙት ይላል። ማን ነው እንደዚህ ያደረገ ሲሉት እርሱ ያዳነኝ ሰው አልጋህን ተሸክመ ሂድ አለኝ አላቸው። ተመልከቱ፣ እርሱ ማን ነው? እስኪ ንገረን፣ እስኪ አስረዳን አሉት።
መልካም ነገር ተመልከቱ ወገኖች፣ መልካም ነገር ስላደረገለት እግዚአብሔር አምላክ ተመልከቱ 38 ዘመን ቀርቶ የአንድ ሳምንት ህመም የአንድ ቀን የሁለት ቀን ህመም ራሱ የሰው ልጅ ይጎዳል። ጠያቂ አጥቶ መከራይቶ የኖረውን ሰው በአንድ ቀን በቃሉ በደቂቃ በሰከንድ ውስጥ ጌታ አድኖ ፈውሶ ወደ ቤቱ ስለመለሰው ተቃወሙት፣ ልትሸከም አይገባህም አሉት። በዚህ ሰዓት ወገኖቼ ይህ ሰው መዳኑን ረስቶ ለአይሁድ እኔ እሱ ያዳነኝ ተሸከማለኝ እንጂ ማውቀው ነገር የለኝም አለ። ተመልከቱ እሱ ማን ነው አለ። ክርስቶስ ቅድም እንደነገርኳችሁ በእውነት የ5000 ህዝብ ይከተለው ነበረ። እግዚአብሔር ቃሉ መልካም ነው። እግዚአብሔር የትኛውም አካል ሃይማኖትን በመንቀፍ አንዱን ወደ አንዱ በመሰዳደብ በመንቀፍ በማንቋሸሽ አይደለም ህዝቡን ያስተማረና ይመራ። ክርስቶስ አምላካችን መልካም ቃሉን በማስተማር የህይወት ቃሉን በመዝራት ምእመናን ተከትለውታል። ተመልከቱ ወገኖች፣ እኛ በአሁን ሰዓት በዚህ ዘመን በየፌስቡካችን በየቲክቶካችን በየዩቲዩባችን ስንሰዳደብና ጦርነት ስንከፍት የምንውለው ያለማወቅ ነው ወገኖች፣ ያለማወቅ ነው። ክርስቶስ ገዳይ አይደለም፣ አዳኝ ነው። ተመልከቱ ክርስቶስ ተሳዳቢ አይደለም፣ አስተማሪ ነው። እግዚአብሔር ዓለምን የዋጀው በትምህርት እንጂ አንዱን በአንዱ ላይ በመነሳት በመነቃቀፍ በማደባደብ በመሰዳደብ ገጀራ በመምዘዝ በመነቃቀፍ አይደለም። አስተውሉ ወገኖች፣ በእያላችሁበት ሆናችሁ ልታስተውሉ ያስፈልጋል ወገኖች። አሁን መጥቶ ያለው ይሄ ትውልድ ሊጓዝ የሚያስፈልገው የምድንበትን መንገድ ነው መፈለግ ያለብህ። አዳኝህን ነው ማወቅ ያለብህ። እግዚአብሔር ማን ነው? ክርስቶስ ማን ነው? በምን መንገድ ነው ያዳነን? እንዴት የተሰቀለልን ነው እንጂ እሱ መሳደብ ቢችል እሱ ሳይሳደብ አንዱ መልአክ ብቻ ጠላቶቹን ድል ማድረግ ይችል ነበረ ማለት። አንዱ ቅዱስ ሚካኤል አንዱ ቅዱስ ገብርኤል ብቻ በቂ ነበረ ለሱ ማለት ነው። አንዱ መልአክ ይበቃዋል። እግዚአብሔር እንደዚህ አይደለም ዓላማው ወገኖች። የሰው ልጆች በፍቅርና በትህትና አስተምሮ ወደ ብርሃኑና ወደ መንግስቱ ማምጣት እንጂ ሰው እርስ በራሱ እንዲጠፋፋ በአንድ ሃይማኖት በሌላኛው ሃይማኖት በመነሳሳት እንዲጠፋፋ የሚፈልግ አምላክ አይደለም ወገኖች። ሁሉን ገዥ እግዚአብሔር ብቻ ነው። የሁሉም ልቦና የሁሉንም ጸሎት የሚቀበል እግዚአብሔር ነው። ሁሉም ወእፈድዮ ለሁሉ በከመ ምግባሩ ብሎ ተናግሯል። ተመልከቱ ለሁሉም እንደየስራው እከፍለዋለሁ ብሏል። ስለዚህ ይሄንን ብሎ ሳለ ኦሪትን ተከታዮች የነቢያት ልጆች ነን የሚሉት አይሁድ ግን በሰንበት ቀን አልጋ ልትሸከም አትችልም ብለው ተቃወሙት ይላል። ድህነቱን ተቃወሙት፣ መዳኑን ተቃወሙት፣ ህይወቱን ተቃወሙት፣ በህይወት የሚኖረውን ሊኖር ያስነሳውን እግዚአብሔር ተቃወሙት ይላል። ተመልከቱ ዛሬ እኮ እንደዚህ እኮ ነው ያለው። አሁን መልካም ነገር የማይፈልጉ ሰዎች ብዙዎች እኮ ናቸው። መዳን የማይፈልጉ ሰዎች እኮ ብዙዎች እኮ ናቸው። መዳን የማይፈልጉ ብዙዎቹ ማለት ነው። ያለማወቅ ህዝብ የጠፋ ባለማወቁ ህዝብ የጠፋ ብሎ በነብዩ ኤርሚያስ የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባለማወቁ ዓለም ባለማወቁ ነው እየጠፋ ያለው ወገኖች። ባለማወቁ እግዚአብሔር ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱን ወደ መስቀል መውጣቱን ወደ መቃብር መውረዱን መቃብርን ድል አድርጎ የተነሳ ሰው የለም እስካሁን ድረስ ከክርስቶስ በቀር። አስተውሉ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር መቃብርን ድል አድርጎ ወደ ሰማያት በሰው ፊት ያረገ አምላክነቱን ያሳወቀ የለም። ይሄንን ባለማወቁ ሰው እየጠፋ ነው ያለው ማለት ነው። እየጠፋ ነው እንወቅ። አሁን ይሄ የህይወት ጉዳይ ነው። የንብረት ጉዳይ የጥቅም ጉዳይ አይደለም። የቢዝነስ ጉዳይ አይደለም። ተመልከቱ የህልውና ጉዳይ ነው። የመጨረሻ የህልውና ጉዳይ ነው። ይሄ ሰማያዊ ዘላለማዊ ሆኖ የተፈጠረው የሰው ልጅ የሰይጣን መረገጫ የሰይጣን የጠላቱ ደስታ ሆኖ እንዲኖር እግዚአብሔር አይፈልግም ወገኖች። አሁን እኛ የምንጣላው በማይረማን መንገድ ነው ማለት ነው። በማይረማን መንገድ ባለማስተዋላችን ማለት ነው። አዎ እንድናስተውል መጻሕፍት ሰጥቶናል። እንድናስተውል መምህራን ሰጥቶናል። መምህራን በየዘመኑ ያስነሳልናል እኛ እንድናውቅ። አሁን ደግሞ አብሶ እግዚአብሔር አምላክ ፈቅዶና ወዶ በቴክኖሎጂ ጭምር ተጨምሮ ማንኛውም ሰው እንዳይጠፋበት በየኪሱ በየሞባይሉ ሁሉ እየተማረ እንዲውል ምክንያት እንዳይኖረው አላወኩም እንዳይል በኋላ አልሰማሁም እንዳይል ለመዳን አልሰማሁም እንዳይል ማለት ነው። እንዳይል ቴክኖሎጂ ይሄው በአሁን ሰዓት በየቤቱ ቁጭ ብሎ መማር ይቻላል። በአሁን ሰዓት ማለት ነው አምላክን ማወቅ፣ ፈጣሪህን ማወቅ፣ እግዚአብሔርን ማወቅ፣ ስለ ጸሎት መማር፣ ስነ ምግባር መማር። ተመልከቱ ሃይማኖተኛ ነኝ የሚል ሰው ትክክለኛ ክርስትና አለ የሚል ሰው አይሳደብም ወገኖች፣ አይሳደብም። በስድብ አይደለም ሰው የሚማረው ማለት ነው። በትህትና በፍቅር በማስተማር ፍቅር ያዘለ ትምህርት በመስጠት ነው እንጂ
ማንንም በመንቀፍ ከማንም ጋር በመጋጨት አይደለም ክርስትና የሚስፋፋው ማለት ነው። አይሁድ ተነሱበት፣ በቃ ተነሱበት። ልታስቀምጠው ይገባሃል፣ አስቀምጥ፣ ይሄን አልጋ ልትሸከም አይገባህም ሲሉት ያዳነኝ እሱ ራሱ አልጋህን ተሸከመ ሂድ አለኝ እንጂ እኔ ምን አውቃለሁ አለ። ከዛም በኋላ ማን ነው ያዳነህ አለው። ማን ነው ያዳነህ አለው ብለው ጠየቁት፣ አጣደፉት። ማን ነው ያዳነህ አለው። እኔ አላውቅም፣ ብዙ ህዝብ ነበረው እሱ፣ የ5 ገበያ ህዝብ ይከተሉት ነበር፣ አላውቅም አለ። ከዛ ጌታ ደግሞ አላውቅም እንዳለ እንዳይቀር ያዳነውን ማወቅ ስላለበት ተመልከቱ፣ ወደ ቤተ መቅደስ ገባና አገኘው፣ እንደገና ታየው ይላል። ተገለጸለት ለመጻጉዕ። እግዚአብሔር አምላክ በመልካም ይገለጽልን፣ በእውነት በመልካም መንገድ ይገለጽልን። ፈጣሪያችን ኢየሱስ ክርስቶስ በህይወት በቸርነቱ ይጎብኘን። ጎበኘው እንደገና ይሄ ሰው እንዳይጠፋበት። አያችሁ፣ አይሁድ ስላዋከቡት መልሶ እንዳይጠፋ በቤተ መቅደስ ተገለጸለትና ያዳንሁህ እኔ ነኝ አለው። አያችሁ፣ ያዳንሁህ እኔ ነኝ አለው። በዚህ ሰዓት ይሄ ውለታ ቢስ መጻጉዕ ውለታ ቢስ ነው። መቼም የሰው ልጅ መልካም ሲያደርጉለት መልካምነቱን መመለስ አይችልም። የሰው ልጅ ክፉ ነው። ሰው ማለት ክፉ ነው። አሁን ከክርስቶስ ካዳነው ይልቅ አይሁድ በልጠውበት ሄዶ ያዳነውን ነገራቸው ይላል። አይሁድ በሰንበት ቀን ስለተሸከመ ብቻ ተቃውመውታል። ነገር ግን አላውቀም ብሎ ስለነበረ አገኘውና እኔ ነኝ ያዳንኩህ አለው ጌታ። እኔ ነኝ ያዳንኩህ፣ ነገር ግን አለው ጌታ ሲያስጠነቅቀው ከዚህ የባሰ መከራ እንዳያገኝህ ዳግም ኃጢአት አትስራ ነው። አያችሁ፣ ዳግም ኃጢአት አትስራ ነው። ተመልከቱ፣ ዳግም ኃጢአት አትስራ ብሎ አሰናበተው። እሱ ግን ሄደና ኃጢአት ሰራ። ምንድነው ኃጢአቱ? ሄዶ ለጠላቶቹ ሊገሉት ለሚፈልጉት አይሁድ፣ የሱን መዳን ለተቃወሙ አይሁድ፣ መከራ ሊያመጡበት ለተዘጋጁት አይሁድ ሂዶ ያዳነኝ እኮ እሱ ነው፣ የናዝሬቱ ኢየሱስ ነው ያዳነኝ ብሎ ከነሱ ማህበር ሄዶ ተቀላቀለ፣ ከጠላቶቹ ማህበር ሄዶ ተቀላቀለ። ተመልከቱ። ከዚህ በኋላ እንዴት በሰንበት ቀን ሊያድነው ይችላል ብለው ክስ ጀመሩ። አይሁድ ክስ ጀመሩ። በቃ ክርስቶስን ማሳደድ ጀመሩ። ተመልከቱ፣ መልካምን ነገር ስላደረገ ማለት ነው። አዳ በዚህ ዘመን አሁን ስንቶቹ ናቸው መልካም ነገር ተቃውመው ክርስቲያኖችን ሲያሳድዱ የሚውሉት? አያችሁ፣ መልካም ነገር በቃ መልካም ነገር ስለተደረገ በክርስትና ህይወት ግድያ የለም። በክርስትና ህይወት መደጋገፍ ነው። አንዱ በአንዱ ወገን ክርስቲያን አይገልም፣ ይገደላል እንጂ አይገልም። ክርስትና አልጋ ባልጋ ላይ አይደለም፣ በመከራ ናት ጉዞዋ። የክርስትና ጉዞ መከራ ነች። በቃ ተመልከቱ፣ እኔን ዓለም አልወደደኝምና እናንተንም አይወዳችሁም። ይህ ዓለም እኔን እንዳሳደደኝ እኔን እንደገደለኝ ሁሉ እናንተን ይገላችኋል። ነገር ግን ስጋችሁን ይገላሉ እንጂ ነፍሳችሁን መግደል አይችሉም ብሎ ጌታ ለደቀ መዛሙርቱ አስተምሮ አልፏል ማለት ነው። ተመልከቱ። ስለዚህ እነሱ ያሳድዱት ጀመረ። ተመልከቱ፣ ይከሱት ነበረ። ክስ ያበዙበት ነበረ። ኦሪትን ይጠቅሱበታል። እሱ ግን የኦሪት አምላክ መሆኑን አላወቁትም ማለት ነው። የኦሪት አምላክ የአበው አምላክ ሰማይና ምድር የፈጠረ አምላክ የሙሴ አምላክ። እነሱ በሙሴ ይመካሉ፣ እሱ ግን የሙሴ አምላክ ነው። እግዚአብሔር ያሳያችሁ። እነሱ በሙሴ ይመካሉ፣ እሱ የሙሴ አምላክ ነው። እነሱ በኤልያስ ይመካሉ፣ እሱ የኤልያስ አምላክ ነው። እነሱ በነ ኢሳይያስ ይመካሉ፣ እሱ የነ ኢሳይያስ አምላክ ነው። ይህን አለማወቃቸው የተነሳ ክርስቶስን ለማሳደድ ቆመው እጅግ በዋለበት እየዋሉ ባደረበት እያደሩ ይቃወሙት ነበር። አይሁድ ግን በዛን ሰዓት በሚቃወሙበት ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም እንዳትበድል ከዚህ የባሰ እንዳያገኝህ ብሎት ነበርና የሚገርማችሁ ነገር ለምንድን ነው የጠየቀው? ልትድን ትወዳለህን ብሎስ በመጀመሪያ ለምን ጠየቀው ብለን ስንጠይቅ በጣም የሚገርማችሁ ነገር ጌታችን ቅድም እንደነገርኳችሁ ጌታችን ኩላሊት የሚያስበው ነገር ሁሉ መርምሮ ያውቃል። ሰው ፊትን ነው የሚመለከተው። ይህ መጻጉዕ በዕለተ ዓርብ በመከራው ጊዜ በጌታ መከራ ከአይሁድ ጋር ተሳትፎ እንደሚመታው ስለሚያውቅ አስፈቅዶ ነው ያዳነው። እንደሚመታው ስለሚያውቅ አስፈቅዶ ነው ያዳነው። ስለዚህ ጌታ በመከራው ሰዓት በመስቀሉ ሰዓት በዛ አይሁድ 6666 ግርፋት በሚገርፉ ሰዓት መጻጉዕ በዛን ጊዜ ተገኝቶ ክርስቶስን ያዳነውን እጁ ያዳነውን ቃሉ ያዳነውን ፊቱን በጥፊ መቶታል። ተመልከቱ፣ መጻጉዕ
ክርስቶስን በጥፊ በመታ ሰዓት ከዚህ የበለጠ ኃጢአት እንዳያገኝህ ብሎ አስጠንቆ ስለነበረ በዚያን ሰዓት የመጻጉዕ እጅ ርር ኩምትር ብላ ደርቃ ቀርታለች። አያችሁ፣ በዚያን ሰዓት ርቅ ብላ ደርቃ ቀርታለች የመጻጉዕ እጅ ማለት ነው። ተመልከቱ። ስለዚህ ወገኖቼ ያዳነንን ውለታ ልንረሳ አይገባም። ውለታውን ረሳ። ከ38 ዓመት በኋላ ሰው አድርጎ ያስነሳውን አምላኩን ውለታውን ረሳ። አሁን ብዙ ሰዎች ከብዙ አደጋ አድኗቸው እግዚአብሔር ከስንት መከራ፣ ከስንት እስር ቤት፣ ከስንት ገደል፣ ከስንት እሳት ውስጥ ከገቡበት ቦታ አድኗቸው ውለታውን ረስተው መልሰው እንደ እሪያ ወደ ጭቃ የሚመለሱ ሰዎች ብዙዎች ናቸው ማለት ነው። ስለዚህ ወገኖች እንደ መጻጉዕ እንዳንሆን ያዳነንን አምላክ መርሳት የለብንም ማለት ነው። ያዳነንን አምላክ መልሰን በበላንበት እንዳንተፋ እግዚአብሔር ይሰውረን። ለዚህ መጻጉዕ ማለት እንግዲህ በሽተኛ ህመምተኛ ማለት ነውና በዛች በቤተ ሳይዳ በምትባል የመጠመቂያ ቦታ በዚች ዕለት እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን እንደ ሰው ሥጋ ለብሶ በሰው ፊት ቆሞ አምላክነቱን ያሳየበትና ተንስ ጹር አራተከ ወሁር ሀበ ቤትከ ብሎ መጻጉዕን የሸኘበት በሰላም በሕይወት ወደ ቤቱ እንዲገባ ወደ ሕዝቡ እንዲቀላቀል ወደ ማህበራዊ ኑሮ ተቀይሮ ኑሮ እንዲኖር ያደረገበት ዕለት ስለሆነ ቅድስት ቤተክርስቲያናችን መጻጉዕ በማለት ስም ሰጥታ ታመሰግነዋለች። አምላኳን እግዚአብሔርን ታገለግልበታለች ማለት ነውና የሳምንቱ ስም መጻጉዕ ተብሎ ይታወቃል ማለት ነው። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ጾማችንን ሱባኤያችንን አስፈጽሞ በሰላም ለብርሃነ ትንሣኤው በሰላም ያደርሰን። በየቤታችሁ በየጸበሉ በየሆስፒታሉ የወደቃችሁትን ሁሉ እግዚአብሔር አምላክ በቸርነቱ ይጠብቃችሁ፣ ይፈውሳችሁ፣ በፍቅሩ በሕይወቱ በብርሃኑ ያመላልሳችሁ። እግዚአብሔር አምላክ የሚያስፈልጋችሁን መልካሙን ነገር ሁሉ አያሳጣችሁ። ሀገራችን ኢትዮጵያ ይጠብቅልን። በሰላም በፍቅር በሕይወት በሰላም ያኑረን። ወስብሐት ለእግዚአብሔር ለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።